ሰላም የተወደዳችሁና የተከበራችሁ ባለ 3 መኝታ 105 ካሬ ሁለተኛ ላይ ለሽያጭ ወጣ ጥድት ብሎ እንደምታዩት ዲጂታል ካርታ ያዘ በ7 ሚሊዮን 500 ሺህ ብር ጥድት ያለ ቤት ሰፋ ያለ ሳሎን ይዤላችሁ መጥቻለሁ። በዚህ በኩል የራሱ ባልከኒ ያለው ባልከኒው ራሱ በጣም ሰፋ ያለና ቆንጆ ነው የተሰራ። እዚህ ጋር ቡና አፍልታችሁ የምትዝናኑበት ቆንጆ ባልከኒ ያለው ሲሆን ሰፋ ያለ አሁን ሳሎኑን የማሳያችሁናል። ሳሎኑም እንደምታዩት በጣም ሰፋና ለቀቅ ያለ ነው። በጣም ሰፊ ሳሎን ያለው ሲሆን ይህ ቤት የሚገኘው ኮየፈጨ ፕሮጀክት 17 መስቀለኛው ፊት ለፊት ላይ ሲሆን ሁለተኛው ላይ በ7 ሚሊዮን 500 ሺህ ብር ነው። አሁን ደግሞ ወደ ውስጥ ገብቼ ይሄ የመኝታ ቤቶችና የኪችን ምናምን ኮሪደር ነው እንደምታዩት። አሁን ማስተር ቤድሩሙን የማሳያችሁናል። ከኔ ጋር ሆኖ በሩ ራሱ ኳሊቲውን የጠበቀ በር እያንዳንዱ የተገጠመለት። እዚህ ጋር ስንመጣ ማስተር ቤድሩሙን እናገኛለን። ማስተር ቤድሩሙ ሰፋ ያለ ሜትር ከ50 አልጋ ይዞ ቁም ሳጥን መያዝ የሚችል ሰፋ ያለ መንቀሳቀሻ ያለው ሲሆን ከዚህ በመቀጠል ሁለተኛውን መኝታ ቤት የማሳያችሁ ይሆናል። ሁለተኛው መኝታ ቤትም እንደምታዩት ሰፋ ያሉ መኝታ ቤት ያለው ሲሆን ሰፋና ለቀቅ ያለ ሲሆን እዚህ ጋር ደግሞ ስንመጣ የራሱ ቁም ሳጥን የተሰራለት እዚህ ጋር ቁም ሳጥናችሁን አስገብታችሁ የምትገለገሉበት ሲሆን ከዚህ በመቀጠል ደግሞ ሶስተኛው መኝታ ቤት ማሳያችሁ ይሆናል። ሶስተኛው መኝታ ቤትም ስንመጣ እንደምታዩት ሰፋ ያለ ለቀቅ ያለ ሜትር ከ50 ቁም ሳጥን ይዞ ሰፋ ያለ መንቀሳቀሻ ቦታ ያለው ሲሆን ከዚህ በመቀጠል ሻወር ሽንት ቤቱን ማሳያችሁ ይሆናል። ሻወር ሽንት ቤቱ ጋር ስንመጣ እዚህ ጋር የልብስ ላውንደሪ እንደምታዩት ለብቻው ተሰርቶለታል። እዚህ ጋር የልብስ ላውንደሪያችሁን ቁጭ አድርጋችሁ እዚህ ጋር የውሃ ፍሳሽ ነው። እዚህ ጋር የውሃ መቀበያ ተሰርቶለታል። አሁን እዚህ ስገባ ደግሞ ሻወር ሽንት ቤቱ በጣም ጽድት ብሎ እስከ ላይ ሙሉ ሰራሚክ የተሰራ ሙቅ ቀዝቃዛ የተገጠመለት ዳብል ሲው እንደምታዩት በሚገርም የተሰራ እዚህ ጋር እጅ መታጠቢያ። ከዚህ በመቀጠል ደግሞ ወደ ኪችኑ ገባለሁ። ኪችኑን የማሳያችሁናል። ኪችኑ ጋር ስመጣ በጣም ለየት የሚያደርገው የዚህ ቤት ደግሞ ኪችኑን እስከ ላይ ድረስ ጥድት አድርጎ ሰራሚክ የሰራው። እዚህ ጋር የእቃ ማጠቢያ አለ እንደምታዩት በምትፈልጉት ስታንዳርድ ዙሪያውን ካቢኔት ገጥማችሁ የምትገለገሉበት ጥድት ያለ ኪችን ያለው ሲሆን አሁን ሳሎኑን ደግሜ ላሳያችሁ። ሳሎኑ በጣም ሰፋና ለቀቅ ያለ ሳሎን ያለው ሲሆን እንደምታዩት ሰፋ ያለ ሳሎን ያለው ሲሆን ይህ ቤት የሚገኘው መስቀለኛው ፊት ለፊት ነው ብያችኋለሁ። ለትራንስፖርትና ለሁሉም ነገር አመች የሆነ ሲሆን በ7 ሚሊዮን 500 ሺህ ብር መግዛት እንፈልጋለን የምትሉ በ0930 22 22 93 ደውል ታገኙናላችሁ። ሼር፣ ኮፕሊንክ፣ ፎሎ ማድረጋችሁ እንዳትረሱ። ቅናሽና አማራጭ ቤቶችን ይዘንላችሁ ስለምንመጣ እኛን ፎሎ እያደረጋችሁ መደወል ትችላላችሁ። እናመሰግናለን።